for all, which means he pays for our spirit, for our soul and body. So we can do everything when because of what we are, not to be saved or to be righteousness. That's why I'm confused. So I want to ask you about this long process, because long process. Okay. You mentioned that Jesus was talking about the end. Paul was talking about the beginning. But when we accept Jesus, everything is done. So I'm just confused. That's why I want to know about it. Yeah, I understand. Yeah. Okay. Okay. Let's talk about it first. Okay. Yeah. Let me write it down on a board then. Okay. Yeah. Okay. Last week I talked about Paul. I talked about Paul's righteousness. This is the beginning of our righteousness. And then I talked about the righteousness that Jesus talked about. This is the goal or completion of our righteousness. So in that sense, our righteousness is a kind of process. So Pastor Hannock's question is that we are saved by faith alone, and then according to Romans, he talked about Romans chapter 10, verse 9, 10. If you confess with our mouth, Jesus is Lord, and then believe, then immediately we are saved at the moment we confess with our faith. So our salvation is instant event, not a process. That's his understanding of our righteousness. So he's confused because I talked about it's a process, right? Oh, you need to translate, right? I am going to translate, but can we just start with prayer first? Okay. Yeah. Okay. Fine. Yeah. የሚጸልይልን ሰው አንድ ሰው ቢጸልይልን እንድንጀምር። እኔ እጸልያለሁ። እሺ። እግዚአብሔር አምላክ ሆይ ስለዚህ ቀን ስለዚህ ሰዓት እናመሰግናለን። ጌታ ሆይ ይህንን ቀንና ሰዓት ስለሰጠህ እናመሰግናለን። አባ በነገር ሁሉ ልትሰራን ልታስታጥቀንና ልትቀርጸን ስላሰብክ አንድ ልታረገን ስላሰብክ እናመሰግናለን። ስምህ በሰበብ አስባብ እንዲጠራ ስለፈቀድክና ስለፈለግ እኛንም ስላሰባሰብከን እናመሰግንሃለን። አባ ቃልህ እንደሚለው ጨውና ብርሃን እንድንሆን እኛ ማንነታችን ቀልጦ ለሰው ወይንም ደግሞ ለዓለም ለተበላሸው ዓለም የምንደርስ አገልጋዮች እንድንሆን እንፈልጋለን። ጌታ ሆይ ፍቃድህ ይሁን ዘንድ ደግሞ እንለምንሃለን። አባት ሆይ በነገር ሁሉ ስምህ ከፍ ከፍ ይበል። ጌታ ሆይ በዚህ ሰዓት ቃሉን በምንሰማበት ሰዓት ጌታ ሆይ አእምሯችንን የሚሰርቅ የድብርት መንፈስ የሚለቅ መንፈስ በጌታ በኢየሱስ ክርስቶስ ያውና ድንቅ ስም የታሰረኝ አእምሯችንን የሚሰርቅ ቃሉን እንዳንቀበል እንዳይዋሃደን እንዳንሰራበትና እንዳይጠቅመን የሚያደርግ ክፉ መንፈስ በጌታ በኢየሱስ ስም የተባረረ የተነጠቀ ይሁን። ጌታ ሆይ በነገር ሁሉ መከናወን እንዲሆንልን ያንተን አልቲሜት ፐርፐስ ያንተን እቅድና ሐሳብ የምንፈጽም ጀግኖች እንድንሆን ጌታ ሆይ ለዚህ ዓለም ቅንጣት ሳይኖረን ጌታ ሆይ ለዚህ ዓለም ሳንገዛና ዓለም ሳይኮነነን ጌታ ሆይ
አንተንም ስምህን ሳናስወቅስ የምናገለግል ታማኝ ባሪያዎች እንድንሆን ፍቃድህ ስለሆነና ስለምትረዳን እናመሰግናለን። የምንኖረው ምሕረት ቸርነትህን ስለሆነ እናመሰግናለን። በነገር ሁሉ ከእኛ ጋር ስላለ ጌታ ሆይ ስምህ ከፍ ይበል። አባ እንደ ንጹሕ ወረቀት ሆነን ምንም እንዳልተጻፈበት ምንም እንደማያውቅ ንጹሕ ወረቀት ሆነን እንድንቀርብና ልባችንን በምንም እንዳናከራይ በምንም እንዳይያዝ ጌታ ሆይ ከአንተ የሆነውን ነገር ብቻ እንድንሰማ እንድንለይ የአንተን ድምፅ እንድናውቅ እንድንለይ አባት ሆይ እንድትረዳን ጌታ መንፈስ ቅዱስ ሆይ እንድትረዳን እለምንሃለሁ በጌታ በኢየሱስ ስም። አባ የሚያስተምረንን ፓስተር ፕሮፌሰር ጀርሚን ትረዳውና ታግዘው ዘንድ እለምንሃለሁ። ከአንተ የሆነ ሁሉ ይለቀቅ ዘንድ ቃሉ የሚጠቅመንና ይዋሃደን ዘንድ ትረዳን ዘንድ እንለምንሃለን። አባት ሆይ በነገር ሁሉ አንተ ከኛ ጋር ስላለ እንወድሃለን፣ እናከብረሃለን። የፍቅር አገልግሎት ስለምናገለግል ትውልድን ስለምንቀርጽ አደራ ስለምንሸከም ጌታ ሆይ አባቶች ትከሻችንን ሰፊ ስለምታደርገው በአንተ በራስህ ቅድስና እያኖርከን ስላለ እናመሰግንሃለን። አባ በአንተ ሁልጊዜም ደስተኞች ነን። አባ ስለ ሀገራችን ደግሞ ስለምንኖርበት ሀገር በጌታ በኢየሱስ ስም ምድሪቷን ህዝቧን ሁሉንም ስለምጠብቅ እናመሰግንሃለን። ያለፍነውን አሁን ያለንበትን ሁሌም ከአንተ ጋር ስለሆነን ስለገባንም እናመሰግንሃለን። ስለተማርንም እናመሰግንሃለን። ጥበቃህን ስላየነው እናመሰግንሃለን። በነገር ሁሉ ከኛ ጋር እንዳለ ብቻችሁን አልተዋችሁም ያልክ ጌታ፣ አልጥላችሁም በእጆቼ መዳፍ ቀርጫችኋለሁ ያልክ ጌታ እንደ ቃልህ ስለሆንክ እናመሰግንሃለን። አንተን ከቃልህ ስለማንለይህ ቃልህ አንተ ራስህ ስለሆንክ እናመሰግንሃለን። ለቃልህ በመንቀጥቀጥ በመገዛት ጌታ ሆይ ሁሉም በአንተ ዘንድ የተራቆተ እንደሆነ ስለሚገባንና እግዚአብሔር ሆይ በአንተ ስር ስላለን እናመሰግናለን። ክብር ምስጋና ለአንተ ይሁን። ዝና፣ ክብር፣ ምስጋና ለአንተ ይሁን። እኛ ዝቅ ብለን አንተ ከፍ በል። ክብር ለአንተ ይሁን በጌታ በናዝሬቱ በኢየሱስ ክርስቶስ ሕያውና ድንቅ ስም አሜን። አሜን አሜን። ፓስተር ሄኖክ ድንገት ትንሽ ካቃተኝ ልታግዘኝ ትችላለህ? ከብዙ ትህትና ጋር ለምን መሰለሽ እኔ ኢንቮልቭ ማድረግ አልችልም። ምክንያቱም ጀስት ሰሜት ለዛ ነው ማድረግ አልችልም። ለዚህ ነው። እሺ እሞክራለሁ የቻልኩትን። እንግዲህ ቅዱሳን የቻልኩትን ያህል ለመተርጎም እሞክራለሁ። ጌታም ይረዳኛል። እሺ ታንኪዩ። አንቺ የቻልሽውን ያህል እንትን በይ፣ አንደርስታንድ ታደርጋለሽ እንዳየሁት ከሆነ። ስለዚህ ትችያለሽ፣ ምንም ችግር የለም። ጌታ መንፈስ ቅዱስ ያግዝሻል። አሜን አሜን። እሺ ኦኬ ሌትስ ኮንቲኒዩ ፕሮፌሰር። ኦኬ ሶ ዩ ሼር ፓስተር ሄኖክ could you explain your question in Amharic again? Okay, let me explain in Amharic. Yeah, in Amharic, yeah. እንግዲህ አስተማሪያችን እንደተናገረው our righteousness is long process ነው ያለው። ጽድቃችን በሂደት ለዚያውም በረጅም ምንድነው ሂደት የሚከናወን ነው የሚል ነገር ስለተናገረ ነው። ያ ነገር ደግሞ ከኛ ተስተምሮ ጋር አይሄድም። ምክንያቱም ይሄ ብዙ ጊዜ የኦርቶዶክሶች በሀገራችን ያሉ ኦርቶዶክሶች ትምህርት ነው። ምክንያቱም ድነናል፣ እየዳንን ነው፣ እንድናለን የሚል አባባል አላቸው። እኛ ግን ቬሪ ሴም ታይም ጌታን ስንቀበል ድነናል ነው የሚለው። ምክንያቱም ቃሉ ስለሚል ነው። ካስፈለገ ቃሉን ላንብብላችሁና ምክንያቱም ቃሉ ራሱ ስለሚያስረዳ ሮሜ ምዕራፍ 10 ላውጣውና ሮሜ ምዕራፍ 10 ከቁጥር 9 እስከ 10 ያለውን ላንብብላችሁ። ይሰማል? እየሰማችሁ ነው? አዎ ይሰማል። እሺ በጌታ በኢየሱስ ስም አነበዋለሁ። ሮሜ ምዕራፍ 10 ቁጥር 9 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው
በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። እዚህ ጋር ነው አሁን ራይቸስነስ የምንለው ጽድቅ ማለት ነው። ስለዚህ ሰው ቃሉ እንደሚለው ሰው የሚጸድቀው በልቡ ሲያምን ነው የሚጸድቀው። ምክንያቱም እኛ ልክ አብርሃም በዳነበት የዳን ነው። አብርሃም አመነ ጽድቅም ሆኖ ተቆጠረለት የሚል ቃል አለ። ልክ እንደዛው ማለት ነው። በማመን ነው የጸደቅ ነው እንጂ ሎንግ ፕሮሰስ አይደለም ነው። እሱ ሎንግ ፕሮሰስ ስላለኝ ምክንያቱም ከኛ ከወንጌላዊ ቤተክርስቲያናት ትምህርት ጋር ይስማማል ብዬ ስላላሰብኩ ነው። እና እንደዛ ነው ብዬ የማስበው ነውም። ምክንያቱም ሎንግ ፕሮሰስ የሚባል ነገር የለም። ረጅም ርቀት አንሄድም። ምክንያቱም የክርስቶስ ደም ከኃጢአት ሁሉ ያነጻል። ጌታን ስንቀበል ላለፈው፣ ለአሁኑ፣ ለሚመጣው ጌታ ሁሉም ከፍሏል። ለመንፈስ፣ ለነፍሳችን፣ ለስጋችን ጌታ ዋጋ ከፍሏል። ስለዚህ እንደውም የሚያስኬደው ምንድን ነው? ስለ ጽድቅ ብቻ ጽድቅ ሳይሆን እኛ ዊ አር ኮምፕሊት ዊ አር ፐርፌክት ትክክለኛ ሰው ነን፣ ግን ዊ አር ኢንኮምፕሊት ሙሉ አይደለንም። ስለዚህ ክርስቶስን ወደ መምሰል ወደ ፍጹም ሙላት የምንሄድ እንጂ ይሄ ሎንግ ፕሮሰስ የሚለው ሌላ ነገር ነው። እኔ አሁን ስለ ፍጹም ሙላት ከሆነ የሚለው ትክክል ነው እንጂ ሎንግ ፕሮሰሱ ረጅም ጊዜ የሚወስደው ክርስቶስን ለመምሰል ነው እንጂ እሱንም መለኮታዊ ባህሪውን ስላካፈለን በዛ በመንፈስ ቅዱስ ስጦታ የመንፈስ ቅዱስ ፍሬዎችን እያፈራን ክርስቶስን ወደ መምሰል እንጠቃለን። ልክ ጳውሎስ እንዳለ እኔ ክርስቶስ እንደመሰልኩ እናንተ እኔን ምሰሉ እስካለበት ድረስ እንደዛ መቀየር ደረጃ ልንደርስ እንችላለን። ያ ነው ጥያቄ። ለዚህ ነው ኮንፊውዝድ ስለሆንኩ ነው የጠየኩት። እና እንግዲህ እናንተም ጋር ያለውን ሀሳብ፣ ምክንያቱም አንደኛ ነገር የእምነት አቋሙን ማወቅ ይኖርብናል። ሲያስተምረን ያልገባንን በግልጽ እንጠይቅ። ለዚህ ነው። ኦኬ He did ask the question. Yes, he did. Yeah. So last week I compared between Paul's righteousness and Jesus' righteousness. ባለፈው ሳምንት የፖልን ጽድቅና የኢየሱስን አውርቼ ነበር። And I thought Paul's righteousness is the beginning of our righteousness, and then the righteousness Jesus talked about is actually the goal and completion of our righteousness. That's what I said. Can you say it again? So I said last week and the week before, Paul's righteousness is beginning of our righteousness. And then የፖል የቅድስና መጀመሪያ ነው። And the righteousness Jesus talked about, Jesus talked about your righteousness has to be a surpassing righteousness than the Pharisees and the teachers of the law, right? That righteousness is the goal and completion of our righteousness. Hello? ጫጫታ አለ፣ ልትዘጉልን ትችላላችሁ? የሚያወራው ሰው አለ ከኋላ? Okay, sorry, I'm bothered by the voice in the back. So I said Paul's righteousness is the beginning of our righteousness, and the righteousness Jesus talked about in Matthew chapter 5 is the goal and completion of our righteousness. Okay. Hello? Hello? Can you hear me? Yeah? Yeah. Okay. I'm really bothered. I completely didn't hear everything. Okay. So I said Paul's righteousness
is the Yes. beginning of our righteousness. And then, የፖል ቅዱስ ጽድቅ የኛ የጽድቃችን መጀመሪያ ነው። and then the righteousness Jesus talked about in Matthew chapter 5 is the goal and completion of our righteousness. Jesus የተናገረው what was the okay, I think I'm not understanding everything. Maybe it's fast, I think. So Jesus, in Matthew chapter 5, Jesus talked about the surpassing righteousness. Your righteousness has to be that surpasses that of Pharisees and teachers of the law, right? Okay. Jesus talked about the righteousness, the Pharisees' righteousness. Okay, I think I'm lost. I'm lost. Matthew chapter 5, verse 17. Yeah, Matthew 5. Matthew 5. It's not working. Sorry. Matthew chapter, let me do it. Matthew chapter 5. Matthios ምዕራፍ 5. Here, Jesus said in verse 20, your righteousness has to surpass that of the Pharisees and teachers of the law, right? Okay. Chapter 5. Verse 20. Okay. Just a second. Chapter 5, verse 20. 5:20 ላይ የተጻፈውን ነው እያስረዳን ያለው። Okay, let me just go in and then read it. እላችኋለሁ ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት ከቶ አትገቡም። So the righteousness Jesus talked about here is the goal and completion of our righteousness. Okay. ኢየሱስ እዚህ ጋር የተናገረው ጽድቃችን የመጨረሻው ጽድቅና ኮምፕሊት የሆነው ጽድቅ ነው። ወይም ደግሞ ሙሉ የሆነው ጽድቅ ነው። In the sense, our righteousness has beginning and goal, so it is process. Okay, ጽድቃችን መጀመሪያና መጨረሻ አለው። ስለዚህ ሂደት ነው ማለት ነው የሚሉት። But Pastor Hanok's question is, we are saved by faith alone, immediately when we confess, immediately when you believe, right? Okay, የፓስተር ሄኖክ ጥያቄ ባመን ሰዓት በዛው ቅጽበት ነው የምንድነው ነው። For example, Matthew chapter 10, verse 9, when you confess with your mouth Jesus is the Lord and believe in your heart, then you are saved. So it is, our salvation is instant. Our righteousness is instant thing, not a process. That's what you understand. Okay. ባፋችን በልባችን አምነን ባፋችን ስንመሰክር በቅጽበት እንድናለን። መዳናችን ቅጽበታዊ ነው። ጽድቃችንም እንደዛው ነው እኛ እንግዲህ What Pastor Henok said is right. ፓስተር ሄኖክ ያለው ትክክል ነው። Yeah, we are saved at the moment we believe. ባመን ሰዓት ተድነናል። Our righteousness is instant at the moment we believe. ቅድስናችን በዛው በቅጽበት ውስጥ ነው እንደ አመንን ባመንበት ሰዓት ወዲያው እንድናለን። For example, Galatians chapter 3 verse Galatians chapter 3 ገላትያ
3 let me check. Galatians chapter 3 verse 6, it says, ገላትያ 3:6 we believed God and it was credited to him as righteousness. say it again. ገላትያ 3:6 3:6, here we Okay. believed God and it was credited to him as righteousness. እግዚአብሔርን ስናምን ቅዱሳን እንሆናለን ነው እንባላለን ነው። So Abraham was considered to be righteousness because as soon as he believed, right? አብርሃም ወዲያው እንዳመነ ጻድቅ ተብሎ ነው የተጠራው። This is ጻድቅ ሆኖ ተቆጠረለት። This is quotation of Genesis chapter 15 verse 6. የዘፍጥረት 6 what? 6. Are you watching the screen? I am trying to watch my screen in Amharic. Okay. So on the screen is Genesis chapter 15 verse 6. Okay. Let me see. Because I'm on my phone, it's I have to I cannot see it very good. Let me see. So okay, I see Galatians and then I mean Galatians. Galatians chapter 3 verse 6 is Okay, quotation Genesis. of Genesis chapter 15 verse 6. Okay. ዘፍጥረት ዘፍጥረት okay, just a second, I'm so sorry. Okay, ዘፍጥረት 15:6 ነው የሚናገረው እዚህ ጋር ነው የሚሉት። Okay, I'm sorry, sir. So yeah, okay. What it said, the Bible said, like Romans chapter 10, whether it's Romans chapter 10, verse 9, 10, Galatians chapter 3, verse 6, Genesis chapter 15, verse 6, they are all talk about faith and then you are righteous, instant. Okay, so ሮሜ 10:9 እና 9:10 እና ገላትያን 3:6 እና ደግሞ ዘፍጥረት 15:6 አንድ አይነት ነገር ነው የሚናገረው። Meaning you become righteous at the moment you believe and you are saved at the moment you believe. Okay, ሶስቱም የሚናገሩት ባመንን ጊዜ ወዲያው እንደ ዳንን ወዲያው እንደ ጸደቅን ነው የሚናገረው። But when you read places like James chapter 2, you will read verses like something like this. Here, verse 21, James chapter 2, verse 21, it says, was not our ancestor Abraham considered righteous for what he did when he offered his son Isaac on the altar? Okay, he said James chapter 2, verse 21. Okay, ያዕቆብ 2 okay, ወንድሞች ሆይ chapter 2:1 verse 21, sorry. ያዕቆብ 2:21 አባታችን አብርሃም ልጁ ይስሐቅን በመሰዊያው ባቀረበ ጊዜ
በስራ የጸደቀ አልነበረምን? Okay. Here, James said, Abraham become considered righteous not when he believed, but when he did, when he offered his son Isaac. Okay. አብርሃም እዚህ ጋር የጸደቀው ስላመነ ሳይሆን ስላደረገ ነው ወይም ደግሞ ልጁን ስላቀረበ ነው ለመስዋዕት። And James here in next verse, in verse 22, he adds, his faith was made complete by what he did. Okay. እዛው 22 ላይ እምነት ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ ይላልና እዚህ ጋር ወረድ ብሎ የሚናገረው ስራው ከእምነት ጋር አብሮ እንደሆነ ነው። So James is talking about Abraham's righteousness here. የጄምስ የሚናገረው ወይም ደግሞ ያዕቆብ የሚናገረው ስለ አብርሃም ቅድስና ነው ወይ ጽድቅ ነው። But righteousness James is talking about is completion of his righteousness. የሚናገረው ጽድቅ ሙሉ ጽድቅን ነው። ያዕቆብ እዚህ ጋር የሚናገረው ሙሉ ጽድቅን ነው። So here James 2:21-22 he's talking about Abraham's faith and he become righteous, but he's not talking about the beginning of his faith, he's talking about completion. He became complete by what he did. Okay. እዚህ ጋር የሚናገረው አብርሃም ባደረገው ነገር ሙሉ ቅድስና ወይም ደግሞ ጽድቅ እንዳገኘ ነው የሚናገረው እንጂ እንዴት የመጀመሪያውን የመዳኑን አይደለም የሚናገረው። እዚህ ጋር ግን ባደረገው ነገር ሙሉ ጽድቅ እንደሆነለት ነው። The event Abraham offered Isaac on the altar, it is Genesis chapter 22. Okay. Can you say it again? The event Abraham offered Isaac on the altar, that was written in Genesis chapter 22. Okay. ይሄ አሁን የተናገረው እንትን በዘፍጥረት 22 ላይ የተነገረው ነው። ዘፍጥረት 22 ላይ የተነገረው ነው። I will say in Genesis chapter 15, Abraham considered righteous. Okay, just a second. Just give me a moment. ዘፍጥረት ላይ እንደተናገረው አብርሃም ጽድቅ ሆኖ እንደተቆጠረለት ነው። But in Genesis chapter 22, long time after Genesis 15, then his faith become complete. Okay, ከዛ በፊት ነው ኦሪት ዘፍጥረት ላይ ከተነገረው በፊት can you say it again? I'm just a little bit nervous, so yeah, so in Genesis 15 talk about Abraham was considered righteousness, right? Okay. And that was the beginning of his righteousness. Okay, ቅዱስ ተብሎ ተጠራ ዘፍጥረት 18 ላይ ያ የቅድስናው መጀመሪያ ነው። In Genesis chapter 22 he was considered righteous because of what he did, because he offered Isaac on the altar. Okay, ዘፍጥረት ላይ የቅድስናው መጀመሪያ ሲታይ ዘፍጥረት 22 ላይ ደግሞ ፍጹምነቱ የቅድስናው ፍጻሜ ነው የሚያሳየው ነው የሚሉት። So righteousness James is talking about here in James chapter 2 is completion of his righteousness. ያዕቆብ 22 ላይ የሚናገረው የፍጽምናውን የጽድቁን ፍጽምና ነው የሚናገረው ነው የሚሉት። So in that sense
the Bible says our righteousness has beginning. Okay. መጽሐፍ Our ቅዱስ righteousness እንደሚለው has, I'm not sure. It's not, ጽድቃችን ጅማሬ አለው። it's not working. I don't know why. ጽድቃችን ጅማሬ አለው ነው የሚለው። እንግዲህ ጅማሬ ካለው ፍጻሜም አለው ማለት ነው ነው። Our righteousness has beginning and our righteousness has goal and completion. ኦኬ ጽድቃችን ጅማሬ አለው አካሄድ ወይም ደግሞ የፍጻሜ ሂደት አለው ነው። So in that sense, our righteousness has process. It has beginning, it has the end. ኦኬ ስለዚህ ጽድቃችን ጅማሬ አለው ፍጻሜም አለው ሂደት ነው ማለት ነው። But we are saved at the moment when we believe. የዳነው ግን በዛች ቅጽበት ባመንበት ቅጽበት ነው የዳነው። So I have to say this, then our righteousness, we may say that it has process. ጽድቃችን ሂደት ነው። It has beginning, ጅማሬ አለው። it has end, goal, completion. የመጨረሻ ጎል አለው ወይም ደግሞ የምንደርስበት ነገር ነው። Mostly Paul talk about our righteousness here. እዚህ ጋር ጳውሎስ ስለ ጽድቃችን ያወራል። And this is James talk about and then Jesus talk about. That's why he said, be perfect, just as your Father is perfect. Hello? Yes, I'm here. Can you hear me? Yeah. Did you translate? Yes, I did. You said, I didn't hear, so. Okay. You said, as our Father is perfect, be perfect, right? Yeah. Yeah. Okay. That's why Jesus said, because this is our goal and completion of our righteousness. ምክንያቱም ይሄ ነው ፍጻሜያችን፣ የፍጻሜያችን ይሄ ስለሆነ እግዚአብሔር ፍጹም እንደሆነ እናንተም ፍጹማን ሁኑ የሚለው የምንደርስበት ጎል ስላለ። I talked about righteousness from the beginning to the end, the entire process. That's what I said. ኦኬ ሙሉውን ስለ ጽድቃችን ነው ያወራሁት ተጀምሮ እስከሚያልቅ ድረስ። And what Pastor Henok said is in this part. Instant. Okay. Yeah. Beginning Okay, of our faith. We are saved, we are righteous. When we, at the moment we believe. Okay. ፓስተር ሄኖክ ያለው እዚህ ጋር ነው የሚቀር ነው ያመንን ጊዜ በዛው ቅጽበት ሁሉ ነገር ተጀምሮ እንዳለቀ ነው። We are saved at the moment we believe. We become righteous at the moment we believe. ባመን ሰዓት ጽድቅ ሆኖ ተቆጠረልን። ባመን ሰዓት ነው የጸደቅ ነው። Okay. Pastor Henok, is that okay? Not okay, Professor. I understand what you said, but this is the work of righteousness. If somebody becoming righteous, so after that, they can act or activate his righteousness. Not righteous. Ephesians 2 verse 8 to 9. Ephesians verse 2, 8 to 9. Yeah. Yeah. Ephesians 2, 8 to 9. What it says. Yeah. For grace are ye saved
first, and that not for yourself. It is the gift of God, Yeah. not of work. Let any Yeah. man should boast. Yeah. So, in my opinion, if somebody is saved and if somebody becoming righteous, once he's righteous, but if you are righteous, you're supposed to show your righteousness the way you teach us, like, the salt and light. Salt is living not for himself. Salt is living for somebody's. It is preventing the what we call it corruption, and it gives the taste for the food. Same like that. This one, once we are saved and righteous, then after we can do it. Because you know what, you see, there is a church, Christian church in our country. Its name's Orthodox Church. They believe like that. They said, we are saved, we will save. And they say like that, they have got 3 portions. They say like that. So we are not saved and becoming righteous by our work. But Of course. when we are saved and righteous, we are doing righteous work. Right. That's what I understand. That's why, because the Ephesians 2, from 8 to 9, it says like that. And I want to know about that. Yeah, so Ephesians chapter 2, verse 9. What Paul is talking about is just the beginning of our saving. Okay. This Efeso, okay. here, Efeson 8. Ephesians chapter 2, 8, 9. This is the beginning. We are saved by grace alone. When you believe, we are saved by grace alone. That's what Paul says. ኦኬ ኤፌሶን 2:8 እና 9 የሚለው በእምነት ድነናል ለማለት ነው እሳቸው የሚሉት። ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ነው የሚለው። እሺ I'm not saying we are saved by works. ኦኬ እኔ በስራ ነው የምንድነው አይደለም ያልኩት ነው። I keep saying that our beginning of righteousness means we are saved by faith alone. We are saved at the moment we believe. Okay, the thing is, Professor, you said, but we are saved at the moment we believe. We are saved by faith alone. በእምነት ብቻ ድነናል፣ ባመን ሰዓት ድነናል። We are not saved by works at all. በስራ አይደለም የዳነው ነው። So what I'm talking about righteousness here, this does not mean we are saved by works. ይሄ ማለት በስራ ድነናል ማለት አይደለም። Everyone is saved at the moment they believe. ባመንን ሰዓት ሁሉም ሰው ድኗል። But there are levels of righteousness. የጽድቅ ደረጃ አለው። Some people go like Abraham. He reaches here the goal and completion. Okay. አብርሃም ለምሳሌ ፍጹምናውን ጨርሷል። ማለትም እንግዲህ ደረጃ ካለው እሱ የመጨረሻው ደረጃ ላይ ነው ያለው ማለት ነው። But many people do not reach here, even if they are saved. ብዙ ሰዎች ቢድኑም እንኳን የአብርሃም ያህል ፍጽምና ላይ ወይም ደግሞ እዛ የመጨረሻው ጎል ላይ አይደርሱም። So even in Protestant denominations, like Presbyterian Church, they emphasize the beginning. Like Presbyterian Church and
what else? And Lutheran Church, they emphasize the beginning of our faith. We are justified faith alone. Okay. Lutheran what's the other denomination? Presbyterian Church, Lutheran Church, Presbyterian. Reformed Church. Presbyterian. Okay. እነዚህ አሁን የጠሯቸው ቤተክርስቲያኖች they believe like this. That's what you're saying. They emphasize the beginning of our faith. We are justified faith alone. They emphasize this doctrine. Beginning. Okay. Okay. የመጀመሪያው ነው ብለው ነው የሚያስቡት። like መጀመሪያ እንዳለው አድርገው ነው የሚያስተምሩት ወይም ደግሞ ያ ነው እምነታቸው። There are Protestant churches who emphasize this aspect of our righteousness. የፕሮቴስታንትም ቸርቾች እንደዛው ነው እንትን የሚሉት የሚያምኑት። Like Methodist, Holiness Church, they emphasized the goal and completion of our righteousness. Okay. እነዚህም አሁን የጠሯቸውም የእምነት ተቋማት እንደዚህ ነው የሚያስቡት። So Methodist Church, they emphasize Christian perfection. የሜቶዲስት የሚባለው ቤተክርስቲያን የክርስቲያን ፍጽምናን ነው የሚያምኑት የሚያስተምሩትም። Why? This is Jesus' command, be perfect as our Father is perfect. ምክንያቱም ይሄ የኢየሱስ መመሪያ ወይም ደግሞ እንድናደርግ ያለን ነው። እግዚአብሔር ፍጹም እንደሆነ ፍጹማን ሁኑ። Abraham's faith become complete by offering his son, right? የአብርሃም ጽድቅ ፍጹም የሆነው ልጁን ለመስዋዕት በማቅረብ ነው። So Methodist Church, Holiness Church, they emphasize Christian perfection. This is what we need. This has to be our goal. This has to be our righteousness. Okay. እና እነዚህ የተለያዩ የጠሯቸው የእምነት ተቋማት በዚህ ነው የሚያምኑት። እኛ ፐርፌክት መሆን እንዳለብን እዛ ፐርፌክሽን ላይ መድረስ አብርሃም እንደሆነው እኛም እንድንሆን ነው የሚያስተምሩት እንድንሆንም የሚጠበቅብን። But the Bible says both the beginning and the end and the growth in between. Okay. መጽሐፍ ቅዱስ የሚለው ጅማሬና ፍጻሜ እዚህ አሁን ወረቀቱ ላይ ስለውት እንደምንመለከተው ጅማሬና ፍጻሜና በመሃል ያለው ደግሞ ሂደት። So I'm not saying that we are saved by works. በስራችን እንጸድቃለን አላልኩም። We are saved at the moment we believe. የዳነው በአመንበት ቅጽበት ነው። That's what Paul said here, Romans, Galatians, Genesis chapter 15. ፖል የሚለውና ያዕቆብ ላይ ዘፍጥረት ላይ የተጻፈው ያ የሚባለው ይሄንን ነው ለማለት የፈለጉት። But at the same time, the Bible says also here the goal and completion. በዛኑ ሂደት ውስጥ ደግሞ ፍጽምናን ነው የሚነግረን ደግሞ። Can you say that again? The Bible also says the goal and completion of our righteousness as well. Okay. መጽሐፉም እንትናችን ይሄ የምንሄድበት ሂደቱ ልንደርስበት ያልነው ፍጻሜን ነው የሚያስተምረን። ወደ ፍጻሜ Some denomination emphasize this, some denomination emphasize this. Okay. So የዚህ የሮሜ እና ያዕቆብና ዘፍጥረትን እንትን ይላሉ። ሌሎቹ ደግሞ ዮሐንስን እንደገና ደግሞ ይሄ ያዕቆብ አይደለም ይቅርታ ዘፍጥረት 22ን
ብቻ ለሁለት የተከፈለ እምነት አለ ነው። But the Bible talk about both. ግን መጽሐፍ ቅዱስ ስለ ሁለቱም ነው የሚያወራው። Okay. That's what I understand about righteousness. ስለ ጽድቅ የምረዳው ይሄንን ነው። ሁለቱንም ነው የሚናገረው መጽሐፍ ቅዱስ። Pastor Hero, anything Yes. you want to say? Yeah, Professor, I agree with you about you are talking about the redemption and salvation. We agree about that, but I'm talking about the righteousness. But I You are agree talking also about righteousness? I agree about even the righteousness, the Okay. way you are saying. Okay. This is the goal of the righteousness. Okay. If you say if it is the goal of Then righteousness, what is the difference between you and me? What do you don't agree with me? Yeah. Tell me about it. Yeah. My problem is the righteousness and saved. It is almost all are the same once we get it. So I didn't completeness. get you. So could you repeat Okay. that again? Okay. Once when we are received Jesus Christ like a personal savior, we are saved and righteous. It is over. Period. But there is a work or the goal of righteousness. What you said, I understand about that. There is initial point and final point. The goal, the goal of righteousness, which means we're supposed to look like Christ because he gave us his behavior, divine, what we call it, divine nature. So to look like him. But even if the human being is perfect, but we are incomplete. Of course. God, because you know what, when we say we are not perfect, which means the creator have got a problem because he don't create the perfect things. But we are perfect, but we are incomplete. So we are going to becoming full and becoming we will look like him. So he need that point. So I am agree the word you use, the goal of righteousness. I'm agree with that, but righteousness is not a long process, on my opinion. But when So you say I don't care about your opinion. I care about what the Bible says. yeah, it's about the what we why and my understanding. I know don't care about my opinion, but what I say, my understanding about the scripture, what is said, we are saved, we are righteous. Then there is no the process, long process for righteousness. In my understanding, the way I understand, the way I teach, Then I how do you learn is like that. understand James 2 then? Yeah, James also is talking about like that. If it's not a long process, then, as you said, then what does this mean in verse 22 that he became complete? Yeah, completeness is becoming full. So he when we say complete, we becoming you mean about he fullness. became complete when he believed? Just Come again? So you believe that Abraham became complete when as soon as he believed? No, what I believe, Abraham, when he believed,
we becoming safe and righteous. The word is say so. Then, when we come to Jacob, he want to tell us the work of righteousness, which means the goal of righteousness. I am agree with that. But not is the long process of righteousness. We are righteous. So you agree It's that finished. it is our goal, then you don't agree it is the process. That's contradictory to me. And no, what I If say, you believe we are it is righteous. goal, Okay. then it has to be a good process of growth. Yeah, it is a process of growth. We can say it is spiritual maturity. That's it. What I'm agree with that, but I can't agree with righteousness is a process, because once when he accepted with himself, Jesus, he said, once when we accept him, we are saved and righteous. Then after, there is a work of righteousness, which means there is a goal of righteousness, the ultimate purpose of God. That's why I'm agree with that. But the long process is because of what another Christian church in our country also, they are debating us like this. We all, because you know what, they don't accept Jesus Christ like a personal savior, because you know they believe it is a long process. They say like that. That's why I'm just confused about that. That's why I'm asking you. Even if we believe in Jesus, at the moment we are saved, but Paul talk about spiritual growth a lot, right? And then the spiritual growth has a goal and completion. Yeah, I understand. I understand. I'm agree with that. I don't have a complaint with that. The problem is righteousness is a long process. This word, but we can change it. Holiness is a long process, not righteousness. So when you believe, Paul talk about the church as a Paul talk about the church as a kind of building, right? In Ephesians, Yeah. as Thank well, you. right? Thank you. Yes. Yeah. Right? And the building he talk about is temple. Yeah. And then when you look at Ezekiel chapter 20, you need to translate? I thought you were just explaining to him, or do you want because they didn't hear everything. I don't know if So I wonder what is okay, if it's okay if we keep talking about this, because it's just between him and me, and I wonder whether other people are interested in this topic or... Yeah. I think we disturbing them. That's why you just keep on continue teaching. Maybe at last we will discuss about it. Yes. Okay, Okay, so we are at like 4 o'clock now. Do you want to take a break and then start from the beginning? Okay, yeah. Is that okay? Then let's take a 10 minutes break, and then we will start Come back. our class. Okay? Yeah. Okay. Yeah. Yesterday عرفت. ቅዱሳን ከይቅርታ ጋር እየተረዳችሁኝ ነው? ምናልባት ትንሽ ነርቨስ ሆኜ እንትን እያልኩ ከሆነ ንገሩኝ። እየተረዳችሁኝ ነው? በርቺ ማይ ቆንጆ ነው።
በጣም ይረዳል። እሺ ተባረክልኝ። መልካም ነው እህቴ። እና አሁን ይህንን ነገር ሁላችንም ዲስከስ ብናደርግበት መልካም ነው። ምክንያቱም አይዶኖ ለምን ዝም እንዳላችሁ አልገባኝም። ምክንያቱም ኢቫንጀሊካል ቸርች እንዳለ የፕሮቴስታንት ተብሎ ወይንም ኢቫንጀሊካል ቸርች የምንለው የእምነታችን አቋም ላይ አንድ ሰው ከዳነ ጌታን ሲቀበል ይድናል፣ ይጸድቃል፣ አለቀ። ከዛ በኋላ ለጽድቅ የሚሰራው ስራ ሳይሆን የጽድቅ ስራን ነው የምንሰራው። ምክንያቱም ብዙ ጊዜ ከኦርቶዶክሶች ጋር የምንከራከርበት ነጥብ ይሄን ነው። እነሱም እንትንን ምንድን ነው ጃኮብን ነው የሚጠሩልን፣ ጀምስን ነው የሚጠሩልን ማለት ነው። ይህንን ስልችት ያለ እንትን ነገር ነው እና ምክንያቱም ይሄ ነገር ደግሞ በአሁን በሂደት የሚመጣ ሪቸስነስ ወይንም ጽድቅ የለም። የጸደቅነው በእኛ ስራ ሳይሆን ምክንያቱም አሁን ኤፌሶን 2:8 ከ8 እስከ 9 ያወራ ነው ይህንኑ ቃል ነው። በእኛ ስራ ሳይሆን በእኛ ማንነት ሳይሆን በምናደርገውን ነገር ሳይሆን ነገር ግን በክርስቶስ በተሰራው ስራ ስናምን እንድናለን፣ ጸድቃለን። ይህንን ነው የሚለው። ከጸደቅን ደግሞ የጽድቅ ስራ አለ። ሰው ስለ ጸደቀ የሚያደርገው ስራ አለ እና ደግሞ ስለ ኮምፕሊትነስ ነው እንጂ ወደ ፍጹም ሙላት ነው እየሄድን የምንለወጠው እንጂ አይዶን ነው። ትምህርቱ ትንሽ እንትን ስላለኝ ነው። ምክንያቱም ከኛ ጋር የሚሄድ አይደለም። ይህንን ሁላችንም ማሰብ ይኖርብናል። አይዶን ነው። እዚህ ላይ ከተፈቀደልኝ መግባት ይቻላል? ግባ። እንወያይ 11 ደቂቃ። እሺ አሁን እንትን ነው ወንድሜ ሄኖክ ያልከው እውነት ነው። መጽሐፍ ቅዱስን ስትመለከተው ያ ነው። ኢቨን በፕሮቴስታንቱም ውስጥ ላይ የሚጋጭ የሚመስል ስብከቶች፣ የሚጋጭ የሚመስሉ ንግግሮች ሁላ አሉ። ወደ ቀደመችው ቤተክርስቲያን ስትመለስ ወደ መጽሐፍ ቅዱስ ግን አሁን የምትለው ነገር ነው ያለው። ኃጢአተኛን በሚያጸድቅ እምነቱ ጽድቅ ሆኖ ይቆጠርለታል ይላል። ሮሜን ብናነበው ብናጠናው፣ ገላትያ፣ ኤፌሶንም። ያ ማለት ግን ኃጢአትን ስራ አይደለም። ስትድን የዳነ ሰው የሚሆነውን ነው የምትሆነው። ለመጽደቅ ብለህ አትሰብክ። ጽድቃችን እሱ ነው። ጽድቃችን ብሉ ላይ እኮ ጽድቃችሁ የመርገም ጨርቅ ነው ይላል። አዎ ጽድቅ ሆኖ የተቆጠረልን ክርስቶስ ኢየሱስ ነው። ክርስቶስ ነው። ክርስቶስ ቅድስና ግን ሆሊነስ ወደ ፍጹም ሙላት እየሄድ ነው የምንሄደው እስከምንሞት። ልክ ዛሬ አንድ ሰው ሲሞት ይጸድቃል፣ ከዚህ ስጋ ይገላገላል። የሚሞተው የማይሞተውን ይለብሳል ወይ በትንሣኤ ያ ነው። አሁን እዚህ መረዳቶች ይኖራሉ እና ክላስ ቢኖር የበለጠ ነበረ የምትወያየው። የጊዜ ጉዳይ ያለ ፕሮግራም ብቻ የመጨረስ ነው የሚታየው እና እኔ እንደውም መናገር ፈልጌ አልነበረም። እንደውም ዘግቼ እንትን ልል ነበረ። ትልቅ ጥያቄ ነው ያነሳው። ይቹ ጥሩ ነው የተናገርከው። ምክንያቱም አሁን ይሄ እንደውም ይሄ ትምህርት አሁን እሱ ያለው ትምህርት ወደ አዳማዊ ማንነት የሚለው ወደ አዳማዊ ማንነት ነው የሚወስደን። ምክንያቱም እስከ ክርስቶስ ምጽአት ድረስ አዳማዊ ማንነታችን አብሮን የሚሄድ ነው። ዓለም በገዛችን ቁጥር ነፍሳችን ከዓለም ጋር እንደምትጣበቅ ነው። መንፈሳችን በሚያይልበት ሰዓት ደግሞ ነፍሳችን ከመንፈሳችን ጋር እንደምትጣበቅ በእኛ ስራ አይደለም የጸድቅ ነው። ልክ ነው። በቃ ይሄ ነው በሱ ስራ። ምክንያቱም የሰው ጽድቅ የለውም። አሁን ቅድም እንዳልከው ጽድቃችን የመርገም ጨርቅ ነው የሚለው። ጨርቅ ምንም የለንም። ያማ ቢሆን ኑሮ ክርስቶስ ባልመጣ ነበረ። ቅድስና ግን እንደውም ሮሜ ላይ ብልቶቻችሁን የእግዚአብሔር ዕቃ ጦር አድርጋችሁ አቅርቡ፣ ድሮ ስታረጉት የነበረው ምን አተረፋችሁ ከሚያሳፍረው ነገር ይላል። ስለዚህ ትናንት በማን ነው ግን? ይሄ በእግዚአብሔር ጸጋ በክርስቶስ ሞትና ትንሣኤ በሱ ስራ ወደ አብ መግባት ተሰጥቶናል። መጽሐፍ ቅዱስያን ነው። ስለዚህ ሰው ሁላ ምን እየሆነ ይሄዳል? ከዕለት ወደ ዕለት ይጸጸታል፣ ኃይልን ይጠይቃል። የቅድስና ነገር ጽድቅ ግን ምንድን ነው? የመጀመሪያ የቃሉ ትርጉም ጽድቅን ስናይ መልካም ስራ ነው። መልካም ስራ ደግሞ አዳም የለውም። ተውኛል። አዳም የተባረረ እኮ ነው። አዳም እኮ መልካም ነው የነበረው እኮ በኤደን ገነት ይልሃል እኮ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሎታል። ክብር ጎሏቸዋል። ብዙ ነገር አለ።
ሮሜን ስታነብ ስታጠና ቆሮንጦስን አታይም እንዴ? እንዴት እናንተ እንዲህ እናንተ ትሆናላችሁ? እሱ እኮ ስለ እናንተ የሞተው ነው ይላል። የቃላት ትርጉም የልምዳችን ለምሳሌ ያህል ስለ ቁርባን ያለን ቅዱስ ቁርባን ብለን ነው የምናወራው። መጽሐፍ ቅዱስ ግን ቅዱስ ቁርባን ነው ወይ የሚለው? የጌታ ራት ነው የሚለው። የጌታ ራት ነው የሚለው። የጌታ ነው የሚለው እና ብዙ ልምዶች አሉን እና ያንን ልምድ ይዘን የምንሄድባቸው ነገሮች አሉ። እንዲሁ እዳር ሁኜ ነው የምረዳው። ይቅርታ ከእኔ በተሻለ ትክክል ነው ያለው። ግን ምንድነው ሁላችንም ፓርቲሲፔት ማድረግ አለብን። በተለይ ለምን መሰለህ ወንድም ሄኖክ ሁለት አይነት አመለካከት አለ። ኢቨን በፕሮቴስታንቱና በካሪዝማቲክም ውስጥ ላይ እንኳን የተለያየ መረዳቶች አሉ። ታውቀዋለህ። እና ይልቅ ለኛ በእንደዛ መገለጹ ማስተማሩ ትረዳና እኔ እንደዛ ነኝ። ሰምቼ መርጬ እበላለሁኝ። ባጭሩ መርጬ ነው የምበላው። አሁን አንተ ነህ። አሁን ለምን መሰለህ ብዙዎቻችን በትምህርት ደረጃ ግን መሆን ያለበት አንተ የምትለው ነው። ጥሩ ነው። እኔ አይ አፕሪሺየት። አሁን ለምንድን ነው መሰለህ ብዙዎቻችን አስተማሪዎች ነን ማለት ቤን ገባ ቤን ምንድን ነው ፕሮፌሰር እኮ አሁን እኮ ያለው እኮ በማነጻጸር ነው ትምህርቱን እየሰጠ ያለ በንጽጽር ነው። እነዚህ ቤተ እምነቶች እንደዚህ ናቸው፣ እነዚህ ቤተ እምነቶች እንደዚህ ናቸው፣ እንደዚህ ናቸው። የኛ ቤተ እምነት ደግሞ በእንደዚህ አይነት መልኩ ነው እያለ ያነጻጸረ ነው ያለ። አልጨረሰም። ስላልጨረሰ ምናልባት ሙሉን ፒክቸሩን አላገኘንም ለማለት ፈልጌ ነው እንጂ ይቅርታ እንደ እንትኑ ርዕሱ የረሳ ነው ይመስለኛል። እሱ የተነሳበት እኮ ማቴዎስ 5 ቁጥር 19-20 ያለው ነው። ምክንያቱም ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት አትገቡም ከሚለው ነው ያነሳው። እሱ ያ በማነጻጸር ማለት ነው። በማነጻጸር እሱ አሁን ይሄን በማነጻጸር ነው እያስተማረ ያለን እና መጨረሻ እሱ ሲጨርስና ፒክቸሩን ሲሰጠን ከዛ በኋላ ጥያቄና ውይይቱ የምናደርገው አይሻልም ብላችሁ ትገምታላችሁ ብዬ እኮ ነው። አሁን ያላችሁ ጥሩ ነው። ከጨረሰ በኋላ ብናደርገው ጥሩ ነው። ጥያቄ የሆነባቸው ነገሮችን እኔም ተረድቼዋለሁ። እኔ ጣልቃ ልግባ። ጥያቄ አሁን እኔ በግሌ ጥያቄ አልሆነም። አሁን አንተ በምትለው ይቅርታ ስምህን ስላላወቅኩ ነው አላየሁትም። ወንድሜ ሀብት ያለው ማን በኒ ንጽጽር ነው፣ እውነት ነው። ወንድሜ ሄኖክ ያለውም ትክክል ነው። መጨረሻውን ማውቁ ትክክል ነው። ነገር ግን እንደዚህ አይነት ነገሮች አሉ። የጥያቄ ጊዜ ግን ብዙ ጊዜ እንግዲህ መማር ከጀመረን ወንድሜ ሀብት ጋር ብዙ ጊዜ ከትምህርቱ ውጭ ላይ እናወራለን እና አንደኛ የጥያቄ ጊዜ ብዙ የለም፣ የችኮላ ነው የሚኖረው። ገብቶሃል? አሁን በጣም ይሄ አሁን የነካው ትምህርት የሁሉም ቤተ እምነቶች ወይንም ሁሉም እንትኖቹ የሚከራከሩበት ነጥቦች ብዙ አሉ። አሁን እሱ ንጽጽሩን አስተምሮ ይጨርስንና ሁለተኛ መረዳት ያለብን ይቅርታ አሁን ኢየሱስ ክርስቶስ ሲያስተምር በብሉይ መጨረሻ ላይ ነው ያለው። እነዛ ሰዎች የብሉይን ነው። በአብርሃም የተሰጠ ኪዳን አለ። ከሞትና ከትንሣኤው በኋላ ያለ ደግሞ ለቤተ ክርስቲያን የተሰጣት አለ። እኛ በአዲስ ኪዳን ውስጥ ያለ ነው። በልጅነት በኩል ነው ያለ። አሁን እኮ የእሱ ንጽጽር ሳንጨርሰው አስቀድመን በጥያቄ ያዋከብ ነው። እኔ ጥያቄ አንድ ጊዜ ያዝልኝ። ጥያቄን ለጥያቄ መልስ የሚሰጥበትም እንኳን ጊዜ ስለማይኖር ነው። ብዙ ጊዜ እኔ እንጠይቃለን። እኔ ራሴ ፕሮፌሰርን ለዚህ አጂቴት አደርጋለሁ። እንጠይቃለን። ለእኔም ጥያቄ የሆኑ ነገሮች ስላሉኝ ነው። ለእኔም ጥያቄ የሆኑ ነገሮች ስላሉኝ በመካከል እንዳናቋርጥ ትምህርቱን የጠየኩት የላስት ዊክ ትምህርታችን ስለሆነ አለያይተን እንጠይቃለን ጥያቄዎቹን። ግን እኔ የጠየኩት የባለፈው ሳምንት ትምህርት ነው። ሰላም አንድ ጊዜ መናገር ይቻላል? ይቅርታ አንዴ ሰዓታችን ደርሷል። የሰዓታችን 10 ደቂቃው ስላለፈ እንዳናቆያቸው። አንዴ ቤት እሳቸው ጋር ምሽትም ስለሆነ
ፓስተር ሄኖክ ጌታ አብዝቶ ይባርክህ። እኔ ትንሽ አርፍጄ ነው የገባሁ አልሰማሁም፣ ግን እኔ ይመስለኛል ድጋሜም ጥያቄ ምን እንዳይኖር ዛሬ አሁን በጠየከው የእሱ ዶክትሪን እምነቱ በደንብ ቢታወቅ ብዙም ጥያቄ ላይኖረን ይችላል። ልክ እንደጀመርከው ለምን አርፍደን አንዳንዶቻችን ስለገባን ብዙ አልገባንም። ግን ሰውየው ሲናገር የጳውሎስ ጽድቅ የኛ ጽድቅ መጀመሪያ ነው። እዚህ ላይ አሁን እኔ የኛ ጽድቅ መጀመሪያ ክርስቶስ ነው እያንዳንዳችን ምንለዋለን። ግን አሁን እንደጀመርክ ፓስተር ሄኖክ ፕሊስ ክሊር ቢያደርገው ሰውየው አቋሙን ሁሉን ነገሩ ብዙ እንትን ላይ ለን ይችላል። ደስ ብሎ ልንማር እንችላለን ብዬ አስባለሁ። ብዙ አይነት በውስጥ አገኘውና እንወያያለን፣ ከሱ ጋር እንነጋገራለን፣ ከዛ የሚመች ነገር እንፈጥራለን። ዛት ይዘት እንደዛ ነው እኔም አሰብኩት። በቃ እሺ፣ አሁን ሰዓታችን እንዳያልፍ በይቅርታ ትጀምርልን እህታችን ቤቲ። ወደ ትምህርቱ እንሂድ በይው እና አንቺ በጣም ጎበዝ ነሽ፣ እያደረግሽ ያለሽው በጣም ቆንጆ ነው። በርቺ። ትንሽ ነርቨስ ሆኜ ነው። እሺ ቴክ ኢት ኢዚ። ፕሮፌሰር Are you finished? Yes. You can continue. Thank you. Sorry. We apologize. No problem. Yeah, no problem. I think it sharpens our thinking. Yes, I believe so. Yeah. I just felt to share with you 1 Corinthians chapter 2. ቆሮንጦስ አንደኛ ቆሮንጦስ ምዕራፍ 2ን In 1 Corinthians chapter 2, there are two types of people here. ሁለት አይነት ሰዎች አሉ ቆሮንጦስ። In verse 14, it said, it's the man without spirit. Verse 14? Yeah. 14 ላይ, okay, continue. Yeah. So, Paul is talking to Corinthian church. He's talking to Christians, believers. ጳውሎስ ለአማኞች ለክርስቲያኖች ይናገራል። So Paul is saying to members of the Corinthian church, and he's saying, you are the man without spirit. That's why you are not accept the things that come from the Spirit of God. Okay. ለቆሮንቶስ ሰዎች ሲያስተምራቸው የእግዚአብሔር መንፈስ ላያቸው ላይ ስለሌለ ነው አንደርስታንድ የማትረዱት። When I read, I was surprised because Paul is talking to Christians, believers, but even if they are believers, Paul is talking to them, they are not without the Spirit of God. Okay, ሳነበው ተገረምኩኝ። የሚያወራው ለክርስቲያኖች ነው፣ ግን ጳውሎስ ምን ይላቸዋል? የእግዚአብሔር መንፈስ ውስጣችሁ የለም ይላቸዋል። It means some Christians, they now believe, so they are saved, but they are still Christians without Spirit of God. Okay. እዚህ ጋር የምረዳው ይላሉ አምነዋል፣ ክርስቲያን ሆነዋል፣ ነገር ግን ክርስቲያን ሆነው መንፈስ በውስጣቸው የሌለ ናቸው ማለት ነው። They are saved already. They are already righteous, but they are still full of flesh. Okay. አምነዋል፣ ክርስቲያን ናቸው፣ ነገር ግን በስጋ ናቸው፣ በመንፈስ አይደለም። So Paul cannot speak spiritual things to them. ስለዚህ ጳውሎስ መንፈሳዊ ነገር ሊያናግራቸው አልቻለም፣ በስጋ ስለሆኑ፣ በመንፈስ ስላልሆኑ። In verse 6, Paul says that we do speak a message of wisdom among the mature. Just a second, let me
take it out in can you give me the verse? 6. Paul said, we speak a message of wisdom among the mature. Okay. Sorry, my phone is not okay. Tell me again. So Paul What says, we speak a message of wisdom among the mature. Okay. We speak. Let me see. Speak message wisdom among the mature. እውቀትና ማስተዋልን በአዋቂዎች መካከል እንናገራለን ነው የሚለው 6 ላይ። So there are Christians who are mature. ክርስቲያኖች የበሰሉ አሉ። So I have to say, according to this 1 Corinthians chapter 2, there are 2 types of Christians. One, Christians without spirit. Okay. እንደ ቆሮንቶስ ምዕራፍ 2 እንደሚለው ክርስቲያኖች አሉ፣ መንፈስ የሌለባቸው ክርስቲያኖች፣ በመንፈስ ያልሆኑ። There is a mature Christian. የበሰሉ ወይም ደግሞ መንፈስ ያለባቸው ክርስቲያኖች አሉ ማለት ነው። And ሁለት አይነት ናቸው። word mature in Greek, the New Testament is written in Greek. So in Greek is called teleios. teleios ይባላል። ይሄ የበሰሉ ወይም ደግሞ እንግዲህ የገባቸው የተረዱ ወይም ደግሞ በመንፈስ ያሉ ይመስለኛል። And this word is in James chapter 2, Abraham's righteousness complete. It is teleios. ኦኬ። ስለዚህ ያዕቆብ 2 ላይ የሚናገረው የአብርሃም ፍጹምነት ቴሌሲዮስ ነው የሚባለው። ቃሉ And ይሄንን when ነው። Jesus talked about in Matthew chapter 5:48, be perfect as your Father is perfect. Perfect is teleios. ማቴዎስ 5:48 ላይ እንደሚናገረው ይሄ ፍጹምናውን ፐርፌክት የሚለው ፍጹምና የሚለው ቴሌሲዮስ የሚለው የግሪክ ቃል የሚገልጸው ነው። And this word is here mature in 1 Corinthians chapter 2 verse 6. እንግዲህ ማቹር የሚለው የበሰለ ማለት ነው። አንደኛ ቆሮንቶስ 6 ላይ ያለው ማለት ነው። So Paul is talking to Christians in Corinth. I speak wisdom, words of message of wisdom to mature Christians, but I cannot speak these things to Christians without spirit. Okay. ስለዚህ ጳውሎስ ሲናገር ያልበሰሉ ወይም ደግሞ ካለ መንፈስ ለሌለባቸው መናገር አልችልም፣ እኔ የምናገረው መንፈስ ላለባቸው ለበሰሉት ነው ይላል። It shows even if we are saved, even if we become Christians, we believe that we are saved just by grace, just because of Jesus' grace. We are saved, but we are still full of flesh. We are without spirit. ክርስቲያንም ብንሆን ብናምንም ስቲል በስጋ ልንሆን እንችላለን፣ በመንፈስ ላንሆን እንችላለን እና የበሰልንም ላንሆን እንችላለን። Flesh is the opposite of the spirit, right? Okay, ስጋ የመንፈስ ተቃራኒ ነው። And then we grow to become mature Christian, right? ወደ የበሰለ ወይም ደግሞ መንፈስ ወዳለበት ፍጹም ወደ ሆነው እናድጋለን። And then this one, I call this one here
righteousness because Jesus talked about in Matthew chapter 5, verse 20, your righteousness has to be different from that of Pharisees and the teachers of the law. Okay. ስለዚህ እነዚህን እስካሁን የነገሩንን ማቴዎስ 5:20 እንደሚለው እንደነዛኛዎቹ እንዳንሆን ነው የሚለው when Jesus talked about righteousness here, it is not the righteousness at this moment, because at this moment we are still, even if we are saved, even if we are righteous, we still full of flesh. Our righteousness is not better than Pharisees. Okay. Even ብንድንም አሁንም ልክ እንደ ፋሪሲዎቹ like the Pharisees, you said? Can you repeat that, please? Sorry. Okay, sorry. Jesus, the righteousness Jesus talked about in 5:20, your righteousness has to be surpassing righteousness than the Pharisees and the teachers of the law, right? And that righteousness can't be the righteousness at the moment we are saved, when we believe, because the righteousness we have at the moment we believe, it is something without spirit, it is something full of flesh. Okay. So ስንድንና በዛ ሰዓት በዳን ሰዓት ስቲል ጻድቅ መሆን አንችልም እንደ ፋሪሲዎቹ በፊት እንደተባለው ነን። ስቲል ግን ጌታ ኢየሱስ ክርስቶስ እንደሚናገረው እንድንሆን የሚፈልገው እንደ እግዚአብሔር ፍጹም እንደሆነ እኛም ፍጹም እንድንሆን እንደሚፈልገው ወደ መሆን እንድንመጣ ነው። በጸጋው ነው ወደዛ የምንጓዘው ነው እንግዲህ አባባላቸው እንጂ የሚፈጸም አይደለም ወዲያው። At the moment we believe, we became righteous, but our righteousness at the moment we believe, that is not better than Pharisees and teachers of the law. እንደ ህጉና እንደ ፋሪሲዎች ከነሱ የተለየ አይደለም። ስንድን ብንጸድቅም እንዳመንን እንድናለን፣ ስንድን ብንጸድቅም ከፋሪሲዎቹ የተሻለ አይደለንም። So the surpassing righteousness better than the Pharisees has to be the righteousness of this. Okay. Say it again. So the surpassing righteousness Jesus talked about in Matthew chapter 5 verse 20 has to be this righteousness. Okay. በማቴዎስ 5:20 የተናገረው አሁን ያከበቡት ወይም እስካሁን የተነጋገርነውን ስለዛ ጽድቅ ነው ሲያወራ የነበረው። Okay. So that's my understanding of the scripture. So Pastor Henoch could be different in his understanding. So I just explain from what I know and what I understand. Okay. Okay. Pastor Henoch, የኔ መረዳት በዚህ ልክ ነው የሚለው። Okay, then let's move to Matthew chapter 6 then. Okay. Yes. Okay, let's go back to Matthew chapter 6. Okay. So last week in Matthew chapter 6, we talked about 3 false piety, right? False piety. I don't know that word. አንድ ሰው ሊነግረኝ ይችላል? piety
three false holiness. ሶስት የውሸት ቅድስና So Okay. by three false holiness by Pharisees. በፋሪሲዎች ሶስት የውሸት First, Jesus talked about charity. Second, talked about prayer. Third, he talked about fasting. ኦኬ ሶስቱን አሳይቷል። አንደኛው ቻሪቲ ማለት መስጠት ወይም መለገስ ነው። ሁለተኛው the second is ጸሎት፣ ሁለተኛው ጸሎት ነው። ሶስተኛው ደግሞ ጾም። So Jesus talked about this because they did all of them to show off. ኦኬ እዚህ ጋር ኢየሱስ የተናገረው ነው። እነዚህ ሶስቶቹን ነገሮች ያደርጋሉ ግን ለማስመሰል ነው፣ ለማሳየት ነው። They have done it not out of their love for God, but to be recognized as holy people before people. ለእግዚአብሔር ብለው ሳይሆን ወይም ደግሞ በቅድስና አይደለም ያደረጉት፣ ይሄንን ለመታየት ለታይታና ያው አደረጉ ለመባል ነው። We have to understand Jesus was not against all these religious activities. ኢየሱስ ከዚህ የዚህ ነገር ተቃራኒ ሆኖ አይደለም ወይም ደግሞ ይሄን አይቃወምም። These are important activities, elements of our piety. እነዚህ በጣም አስፈላጊና በእኛ ህይወት ውስጥ መደረግ ያለባቸው ነገሮች ናቸው። In our relationship with God, prayer, fasting, and giving to the needy, all of them are important. በእኛ እምነት ውስጥ እነዚህ ሶስቱ ነገሮች ልግስና፣ ለድሃ መስጠት፣ መጸለይና መጾም የህይወታችን አንዱ ማለት ማድረግ ያለብን ነገር ነው። What Jesus accused here is the pretense, right? Pretense of piety, ostentation, right? Okay. ኢየሱስ እዚህ ጋር የተናገረው የነሱ ማስመሰላቸውና ያው ውሸት ያለበት ስለሆነ ነው፣ ማስመሰል ስለሆነ ነው። Okay. And Jesus talked about what true piety is as well. ትክክለኛ እምነትን ደግሞ ኢየሱስ ተናግሯል። ትክክለኛ ምግባር ማለት ነው። And when you pray, you need to pray in private. ስንጸልይ በግላችን ብቻችንን ሆነን መጸለይ እንዳለብን ተናግሯል። When you fast, your fasting has to be something for the poor, something for the marginalized, right? ስንጾም እንደዚህ ለማሳየት ወይም ደግሞ ለታይታ ወይም ደግሞ ሰው እንዲያውቅ አድርገን አይደለም ማድረግ ያለብን። And when he talk about prayer here, he teaches how to pray. ያስተምራል፣ እንዴት እንደምንጸልይ ያስተምራል። That's the Lord's prayer, right? የጌታ ጸሎት የሚባለው ማለት ነው። Yeah. So in the middle of this teaching against false piety, he teaches the Lord's prayer in the middle of it. ይሄንን በሚናገርበት ጊዜ በመሃል ላይ ደግሞ ስለ ጸሎት፣ ስለ ጌታ ጸሎት ይናገራል። Okay, we all know this Lord's prayer, so I'm not going to read it, okay? Yeah. Okay. ጸሎቱን ስለምናውቀው አላነበውም ነው የሚሉት። Before we get into the Lord's Prayer, we need to understand the background, first century Jewish prayers. Okay, መጀመሪያ ስለ ጸሎቱ ከማውራታችን በፊት የመጀመሪያ ሴንቸሪውን በዛን ጊዜ የነበረውን ማወቅ ይኖርብናል።
የጸሎት እንግዲህ ሂደት ይመስለኛል። And in first century, Jewish had their own prayer in Judaism. በአንደኛው ሴንቸሪ በአይሁድ ውስጥ የራሳቸው ጸሎት ነበራቸው። First, there is a prayer called Kaddish. መጀመሪያ ከዲሽ የሚባል ጸሎት ነበራቸው። This is a prayer recited in the synagogue service. በሴኔጋግ ውስጥ ወይም ደግሞ በቤተ መቅደሳቸው ውስጥ የሚጸለይ ጸሎት። Usually it was at the close of the Jewish synagogue service. በአይሁዶች ቤተ መቅደስ ውስጥ የሚሰጥ ሰርቪስ ነበረ ወይም ደግሞ የጸሎት or it was recited after reading scripture. ይሄ ጸሎት የሚባለው መጽሐፍ ቅዱስ ከተነበበ በኋላ ነው። It is praising God's name. እግዚአብሔርን ማመስገን. And then sanctify his sovereignty. የሱን ታላቅነት መመስከር. So this is Kaddish prayer recited in the synagogue service. ይሄ በቤተ መቅደስ ውስጥ የሚደረግ ጸሎት ነው። It said, magnified and sanctified be his great name in the world, which he has created according to his will. እንግዲህ ጌታን ከፍ እያደረጉ ነው። በእንግሊዝኛ ስለሆነ ለመተርጎም ሁሉንም ይከብዳል። ግን እግዚአብሔርን ከፍ ከፍ የሚያደርጉበት ወይ እሱን በቃ ማዕከላዊ አድርገው የሚጸልዩበት ነው። May he establish his kingdom during your life and during your days and during the life of the whole house of Israel, even speedily and in a near time. So say ye, Amen. ኦኬ ለመተርጎም ይከብደኛል። አሁንም ያው ጌታን ነው፣ አሁንም እግዚአብሔርን ነው እሱን ከፍ ከፍ እያደረጉ የሚናገር እንትን የሚሉበት የሚጸልዩት ጸሎት ነው። የምታውቁት ምናልባት ትኖራላችሁ እዚህ ውስጥ። It's a little bit similar to the Lord's Prayer because at the beginning this one, magnified and sanctify his great name, is similar to hallowed be thy name, right? እንደ ጌታ ጸሎት ስምህ ይቀደስ መንግስት ትምጻ ብለን እንደምንጸልየው ልክ እንደዛ ተመሳሳይነት አለው። Second sentence, may he establish his kingdom. This is very similar to your thy kingdom come, right? ይሄ የሁለተኛው የመንግስት ትምጣን የምንለውን የሚመስል ነው። And then this is the prayer by synagogue ruler, and then the whole congregation respond this, let his great name be blessed forever and unto all eternity. ኦኬ ይሄንን ቄሶቹ ሲነጋግ ውስጥ ቄሶቹ ሲናገሩ ስሙን ከፍ እንዲል ስምህ ከፍ ይበል ብለው እንትን ይላሉ። እንዳለ ህዝቡ ይናገራል። And then here, bless, and then again, blessed, praise, glorify, exalted, extolled, honored, uplifted be the name of the Holy One, blessed be he. በቃ አሁንም ጌታ እግዚአብሔርን ከፍ ለማድረግ ነው። የእሱን ስም ከፍ የማድረግ እግዚአብሔርን ከፍ የማድረግ ነው። በአጠቃላይ ስሙን የመንግስቱን በተመለከተ ነው የሚጸልዩት እና ይመሳሰላል። ከአባታችን ሆይ ጋር የሚመሳሰል ነገር አለው። Okay, so this is Kaddish is a synagogue prayer, and second prayer we call it Shemone Esrei. ጫጫታ ይሰማል። ማይክሮፎናችሁን ዝጉ ባካችሁ። Okay, continue. Yeah, second prayer is called, first century Jewish prayer, second prayer is Shemone Esrei.
የሁለተኛው ደግሞ ሽሞና ኤስሬ የሚል ጸሎት ነው ያላቸው። It's 18 benedictions, right? 18 benedictions 18 ቤኔዲክሽን ነው የሚባለው በእንግሊዝኛ ሲተረጎም ሽሞና ኤስሬ። This is personal prayer people say every day 3 times wherever they are. ኦኬ ይሄ ደግሞ አሁን ሽሞና ኤስሬ የሚባለው ጸሎት በግል የሚጸለይ ማንኛውም ሰው ባለበት ቦታ የሚጸልየው ነው። So Jewish people must pray this prayer 3 times a day, in the morning, at the beginning of the afternoon, and at the beginning of in the evening. ኦኬ ሁሉም አይሁድ ይሄንን ጠዋት በቀናቸው መጀመሪያ በቀን ደግሞ በምሳ ሰዓት እና ማታ ይጸልዩታል። And Shemone Esrei, I'll show you the 18 prayers. Okay, right here. Okay, here, number 1 is start like this. Here, blessed be thou, O Lord our God, the God of our father, God of Abraham, God of Isaac, God of Jacob, the great, the mighty, and the fearful God, God most high, who bestow godly kindness and are the creator of all. Remember the love of the fathers and bring a redeemer for the children for the sake of thy name in love. King, helper, savior, and shield, blessed be thou, shield of Abraham. That's the first prayer out of 18. ኦኬ ከ18ቱ አንደኛው ጸሎት ይሄኛው ነው። ያው የአብርሃም የይስሐቅ ያዕቆብ አምላክ ብለው ይጸልያሉ። እግዚአብሔርን ያው እንዲህ የአባቶቻችን አምላክ ልጆቻችንንም ሸፍን ጠብቀን እያሉ የሚጸልዩት ነው። ይሄኛው ከ18ቱ አንዱ ነው። Okay. The second one is like this. Thou art mighty forever, O Lord, blah, blah, blah. Yeah. Thou art mighty, O Lord, thou resurrect the dead. ኦኬ ያው ስለ ቀኑ የሚጸለይ ጸሎት ነው ይሄ ሁለተኛው ደግሞ። So out of 18, first to third is prayer of praising God. Okay. ሶስተኛው ደግሞ እግዚአብሔርን ማመስገን ወይም ደግሞ እግዚአብሔርን ማምለክ ነው። 4 to 9 is plea for daily need. ኦኬ ከ4 እስከ 9 የየቀኑ ፍላጎታቸውን በሚመለከት ነው የሚጸልዩት። But it's kind of long, as you see in the screen. This is second. ረጅም ነው የሁለተኛው። And third is short. Okay. ሶስተኛው አጭር ነው። And number 4 is here. Okay. So it says, thou vouchsafe knowledge to men and teach mortals understanding. Vouchsafe unto us from the thy knowledge, understanding and intelligence. Also, this is a prayer, give us knowledge and understanding and intelligence. ይሄኛው አራተኛው ደግሞ የመረዳትን የእውቀትን እንዲሰጣቸው የሚጸልዩት ጸሎት ነው። Number 5, let us beg to thy Torah, bring us near our King to thy service. Something like this. ኦኬ ስለዚህ ያው ወደ እግዚአብሔር የሚቀርቡበትን ይህንን ቶራውን በመረዳት እንግዲህ እንዲቀርቡ ወደ እግዚአብሔር የሚያቀርባቸውን ነገር ነው የሚጸልዩት። Number 6, forgive us our Father, for we have sinned, pardon us. It's a plea for forgiveness. Okay. ይሄ ደግሞ ስለ ኃጢአታቸው መሰረይ የሚጸልዩት የሚለምኑት ጸሎት ነው። Okay. And then number 10 to 16 is plea for the kingdom of God.
ከ10 እስከ 16 ደግሞ ስለ እግዚአብሔር መንግስትን በተመለከተ የሚጸልዩት ነው። And then ያው 17, መንግስት ትምጻ 18 እንደምንለው። is kind of a conclusion. Okay. ኦኬ ከ17 እስከ 18 ደግሞ የማጠቃለያ ጸሎት ነው። And then out of this here, number 12 is very special. 12 ለየት ያለ ጸሎት ነው። It's called Birkat Haminim. ብሪካት ሃሚኒም It's a curse against heretics. what is Heretics. heretics? what is heretics? People who believe wrong doctrine. ኦኬ ይሄኛው 12 ቁጥር እርግማን ነው። ትክክለኛ ያልሆነውን አስተምሮት የሚቀበሉትን ሰዎች የሚረግሙበት ነው። Originally, it was Birkat HaNotzrim. ኖትሪም Originally. ኦሪጂናሊ ብሪካታ ኖትሪም ነው What is የሚባለው። Notzrim? Notzrim is Christians, believers in Jesus, followers of Jesus, right? So they curse the followers of Right. Jesus. Right. Okay. Because they ስለዚህ- believe followers of Jesus, they are heretics. ኦኬ ሶ ይሄ 12ኛው ቁጥር ጸሎታቸው ክርስቲያኖችን የሚረግሙበት ነው። እርግማን ነው። So meaning in their prayer, they cursed Christians, followers of ስለዚህ- Jesus, because they ስለዚህ believe Christians are heretics. ኦኬ ስለዚህ በ12ኛው ጸሎታቸው ላይ ክርስቲያኖችን ነው የሚረግሙት። ምክንያቱም የተሳሳተ ትምህርት ነው ያላቸው ብለው ስለሚያስቡ። And then in Roman Empire, the number of Christians grew, and then they protested about it. ኦኬ በሮማን መንግስት ዘመነ መንግስት ጊዜ ክርስቲያኖች እየበዙ ሲመጡ ሰላማዊ ሰልፍ አደረጉ። So they changed the name from Ha-Notzrim to Ha-Minim, just heretics. ኦኬ ሶ በዛን ጊዜ ስሙን በፊት የነበረው ድሮ ባራኮት ሃኖትሪም ነበረ እና ልክ በዛ ፕሮቴስት በሚያደርጉበት ጊዜ ስሙን ቀየሩና ሃሚኒም ብለው ሃማሚኒም ብለው ቀየሩት። This prayer, Birkat HaMinim, was made to find Christians in the synagogue in the first century, in late first century. ይሄ የ12ኛው ጸሎት እንትን የሆነው በአንደኛው ሴንቸሪ ክርስቲያኖችን ከሴነጋግ ውስጥ እንዳይኖሩ ለማድረግም ነው ይሄንን ጸሎት የሚጸልዩት። If when they gathered, if somebody don't pray this number 12, Birkat HaMinim, that means he's a Christian, he's followers of Jesus. ኦኬ ሶ እዛ ሴነጋግ ውስጥ ከተሰበሰቡት መካከል ይሄንን 12 ቁጥርን የማይጸልይ ሰው ካለ ያ ሰው ክርስቲያን ነው ማለት ነው። So this number 12, this one is actually inserted later. ይሄ ቆየት ብሎ እዚህ የጸሎት መጽሐፋቸው ውስጥ የገባ ነው። But basically during Jesus' time, they have this kind of personal prayer. እና በዛን ዘመን እንደዚህ የግል ጸሎት እንደዚህ አይነት ጸሎት ነበራቸው። So it seems prayer, when you pray, we do not read prayer books, right? We do not memorize and recite it. We do not do it, right? We do it out of our heart usually, right? ኦኬ እኛ ስንጸልይ መጽሐፍ የተጻፈ መጽሐፍ ይዘን ሳይሆን ከልባችን ነው የምንጸልየው። But in first century Judaism, prayer is something that you memorize and recite it.
ኦኬ በዛን ጊዜ ግን በአንደኛው ሴንቸሪ ጊዜ ግን የተጻፈ መጽሐፍ አለ ያንን አጥንቶ ነው የሚጸለየው or reading, or prayer is something you read out of prayer book, something like that. አዎ እና በዛን ዘመን ጸሎት የሚጸለየው መጽሐፍ ተነቦ ነው መጽሐፉን ነው የሚጸልዩት እንጂ ከውስጣቸው የመጣ ጸሎት አይደለም Even today, Orthodox Jews today, they don't pray out of their heart. They read their prayer book Siddur, right? አሁንም በዚህም ዘመን ኦርቶዶክስ ይሁዲዎች ጸሎታቸውን የሚጸልዩት መጽሐፍ እያነበቡ ነው ጸሎታቸው ራሱ መጽሐፉን ይዘው ነው በማንበብ ነው ከልባቸው ከውስጣቸው አይደለም And even during medieval times in Catholic Church and also in Greek Orthodox Church, they have a prayer books, and many of them just read their prayers. They didn't pray out of their heart voluntarily. They don't do it that way. በድሮም ጊዜ በክርስቲያኖችም አካባቢ ከመጽሐፍ ቅዱሱ ላይ ነው የሚያነቡ የነበረው እንጂ ከልባቸው አውጥተው አልነበረም ሚዲቭል የሚባለው ዘመን ላይ ማለት ነው ከውስጣቸው አይደለም የሚጸልዩት ከመጽሐፍ ነው So in first century Jewish people prayed, and also we know from the Gospel of Luke that John the Baptist disciples, they had their own prayer. Okay, በዛን ጊዜም በአንደኛው ሴንቸሪ ሉቃስ ላይ እንደተጻፈው ዮሐንስ መጥምቁ ሌሎቹም they pray from the book as well, did you say? No, we don't know, but John the Baptist disciples had their own prayer. Okay, የዮሐንስ መጥምቁ የራሳቸው ጸሎት ነበራቸው በዛን ሰዓት የነበሩት ከመጽሐፍ ያንብቡ አናቅም ግን የራሳቸው ጸሎት ነበራቸው የመጥምቁ ዮሐንስ ተከታዮች So in the Gospel of Luke, Jesus' disciples asked Jesus to teach us prayer. You teach us prayer. ሉቃስ ላይ የጌታ ኢየሱስ ተከታዮች ጸሎት እንዴት እንደሆነ አስተምረን ምን ብለን እንጸልይ ብለው ጠየቁት And this is this is the prayer that Jesus taught, the Lord's Prayer. Okay, Jesus taught prayer. ኢየሱስ ጸሎት አስተማረ ያው የጠየቁትን አስተምሯቸዋል Basically this is petition for the kingdom of God. Okay, ጸሎት እንግዲህ ጸሎቱ ማመልከቻ ነው ወደ እግዚአብሔር መንግስት And the structure is there are invocation calling God's name, our Father in heaven. አባታችን ሆይ በሰማይ የምትኖር የሚል ነው እንግዲህ And then three petitions for God. Okay, ወደ እግዚአብሔር እንግዲህ ማመልከቻ እንደማስገባት ማለት ነው ወይም ደግሞ ጥያቄ ነው And then there are three petitions for us. Okay, አንድ ሶስቱ ወደ እግዚአብሔር ጥያቄ መጠየቅ ነው ሶስቱ ደግሞ ለራሳችን ነው እንግዲህ ደግሞ ማመልከቻ የሚገባው Then at the end there is I don't know why it's not working. Sometimes the pen is not working at all. I don't know why. Sorry. Okay. I don't know, it's not working. Oh, it's working. Okay, there you go. And then
Finally, there is a doxology. doxology. It's a, may your kingdom glory be forever and ever. Okay. መንግስት ለዘላለም የሚል ነው። የመጨረሻው ደግሞ ለዘላለም እስከ ዘላለም የሚል ነው። I put it in the parentheses because this doxology seems to be a late insertion by the church. ኦኬ አሁን ይሄኛው መጨረሻ ላይ የተጨመረ ነው። በቤተ ክርስቲያን መጨረሻ ላይ የተጨመረ ነው ይሄ። Okay. Let's talk about invocation a little bit. Compared to invocation to Jewish prayer and Greek Roman prayers, the Lord's Prayer's invocation is really short. Okay. በግሪክና can you say it again? So the Lord's Prayer's invocation is calling the name of God. When you start pray, you call the name of God. Okay. Okay. ሲጸለይ የእግዚአብሔርን ስም መጥራት በግሪኩና I think በግሪኩ ነው መሰለኝ የተለየ ነው። So the Lord's Prayer invocation is just Our Father in heaven. It's very short. Okay. አባታችን ሆይ በሰማይ የምትኖር ነው፣ በጣም አጭር ነው። But Greek prayer, Roman prayer, and Jewish prayer, all invocation is really long. Okay. So በግሪክ በሮማውያንና በአይሁዳውያን በዛን ዘመን እኛንን እንጂ አባታችን ሆይ በሰማይ የምትኖር ብለን እዚህኛው ላይ የገባው ያኛው ግን ረጅም ነበረ። For example, look at this Shemoneh Esrei. This is invocation. Blessed be thou, O Lord, our God, God of our fathers, God of Abraham, God of Isaac, God of Jacob, the great, the mighty, and the fearful God, God the Most High, who bestow godly kindness and are the creator of all. Blah, blah, blah. The Father, Spring, Redeemer. This is invocation. Okay. Really, really long, right? Okay, yes. Okay, so ምንድነው እዚህ ጋር እያስረዱን ያሉት? አሁን እኛ የጌታ ጸሎትን ያስተማረው በጣም አጭር ነው። አባታችን ሆይ በሰማይ የምትኖር ብለን ስንጀምር፣ በዛን ዘመን ግን ጀስት አባታችን ሆይ የሚለውን የእግዚአብሔርን ይሄንን አሁን ያጠቆሩትን ያህል ረጅም ነበረ። የአብርሃም የይስሐቅ ያዕቆብ አምላክ እናንተ ከፍ ያልከው ብለው ብቻ በጣም ረጅም የሆነ ነው ጅማሬው። So Greeks and Romans in their prayers too, the invocation is really long. Okay, መጀመሪያ የአባታችን ሆይ ብለው ሲጀምሩ ግሪኮችና ሮማያኖች በዛን ጊዜ በጣም ረጅም ነበረ። ያው እግዚአብሔርን የሚያከብሩበት ማክበር ረጅም ነበር። They say a lot of adjectives who describe how great the God is, like beautiful and powerful and mighty, blah, 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 blah. King of kings, the mighty King Zeus, something like that. A lot of long, before the name, there's a lot of description of how great the God is. Okay, so የእግዚአብሔርን ስም ይብን ከመጥራታቸው በፊት የሱን ትልቅነት፣ ኃያልነት፣ ንጉስነት ብቻ እሱን እያከበሩ የሱን ማንነት መጀመሪያ ይገልጹና ከዛ በኋላ ነው ኢቭን ስሙን እንኳን የሚጠሩት። So compared to those prayers, the Lord's Prayer, the invocation is really short and simple. Our Father in heaven. ስለዚህ ጌታ ጸሎት ሲያስተምራቸው ከዛኛው ጋር ሲመሳሰል ይሄኛው አጭርና አባታችን ሆይ በሰማይ የምትኖር ተብሎ ነው የሚጀመረው። And usually in ancient world, the reason to pray is to manipulate the God to act in favor of me. በድሮ ጊዜ
የጸሎት አጸላለይ እግዚአብሔርን ወይም ደግሞ አምላክን በዛ ሰዓት የሚጸልዩለትን አምላክ የማታለልና የማታለል አይነት ነበርና ጉዳዩን ጸሎቱን ወደኛ ያደላ እንዲሆን የማድረግ ነበር። So in ancient times, people were afraid of gods a lot. በዚህ ምክንያት ሰዎች አማልክትን ወይም ደግሞ የሚያመልኳቸውን አማልክት በጣም ይፈሯቸው ነበር። So they were afraid that the gods could be angry at them. እነዚህ አማልክቶች መላእክቶች የሚያምኗቸው ይናደዱብኛል ብለው ያስባሉ። The gods could do damage to their family and businesses. እነዚህ አማልክት ቤተሰቦቻቸው ላይና ስራቸው ላይ አንዳንድ ነገር ሊያበላሹባቸው እንደሚችሉ ያስባሉ። So people try to appease them. በተቻለ መጠን በቃ በሰላም ለመቅረብ ነው የሚሞክሩት። So they bring food to the temple, they burn incenses in the temple, they bring sacrifices in the temple, etc. to appease them. ኦኬ ስለሚፈሩ ከፍርሃታቸው የተነሳ መስዋዕት የሚቀርብ ነገር ይዘው ይሄዱ ነበረ። በጣም ብዙ ነገሮችን ይዘው ወደ ቤተ መቅደስ ይገቡ ነበረ። ምክንያቱም ከፍርሃታቸው የተነሳ ይሄ ያው የማታለልና እንትን ማለት ስለሆነ were considered powerful but fickle. They change their minds at any time as he wants. ኦኬ ሶ በእነሱ እምነት በዛን ጊዜ አምላክ የሚያመልኩት አምላክ ቋሚ አስተሳሰብ ወይም ደግሞ ቋሚ አመለካከት ያለው ሳይሆን ሀሳቡን የሚቀያይር ነው። So prayer is an activity to appease God, to gain favor from that God. በዛን ጊዜ የሚጸለየው ጸሎት ማናቸውም የሚያደርጉት አክት በአጠቃላይ እግዚአብሔር በቃ መልካም እንዲሆንላቸው መልካም እንዲያደርግላቸው እንዳይቆጣ ከፍርሃት የመጣ ነው። ብቻ ለማንኛውም ብራይብ እንደማድረግ ወይም ደግሞ ጉቦ እንደመስጠት አይነት ነገር ነበረ። So gods are the ones that people have to be afraid of. በዛን ጊዜ የነበረው አማልክት ሰዎች የሚፈሯቸው አማልክት ነው የነበሩት። No God in ancient world is a loving God. Can you say it again? No God in ancient world is loving God. No God loves his people. Okay, በዛም በጥንታዊው ጊዜ ማንም አምላክ የሚወድ ወይም ደግሞ መልካም አምላክ አልነበረም። የሚፈራ፣ የሚከስ፣ የሚወቅስ፣ የሚገድል፣ የሚያጠፋ እና ፍርሃት ነው እንጂ መልካም አምላክ አልነበረም በዛን ዘመን። And when Jesus teaches prayer, he says, start with your prayer, our Father. We need to call God our Father. ስለዚህ ጌታ ኢየሱስ ሲያስተምር አባታችን ሆይ ብላችሁ ጀምሩ ብሎ አላቸው። ምክንያቱም አመለካከቱ በዛን ጊዜ እንደነገሩን በጣም የሚያስፈራ አምላክ ነው የሚያውቁት፣ አባት አይደለም። Father is Abba, and then this is a very intimate word for father. ስለዚህ አባታችን ሆይ ብሎ ሲያስተምር አባ ማለት አባት ነው። ስለዚህ በጣም የቀረበ ነው። It has a connotation, nuance of intimate and loving relationship, father and son relationship. Intimate and loving. አባት ማለት በጣም የተቀራረበ ሪሌሽንሽፕ ወይም ደግሞ የተቀራረበ ያው አባትና ልጅን በምድር ላይ በምናውቀው አባትና ልጅ አቀራረብ እንኳን በጣም የተቀራረበ ነውና በጣም አቀረበው። Okay, I think we need to stop here today. Then we will continue next week. Okay. Okay. Thank you, Professor. Okay. Can anyone pray and finish?
እባካችሁ አንድ ሰው ይጸልይልን። ተባረኩ። Pastor Leo Seget, are you there? Could you pray? Finish. ልዑል ሰገድ እባክህ ትጸልይልናለህ? No. Anyone? እናመሰግንሃለን ስለ ምህረትህ መንፈስ ቅዱስ በነገር ሁሉ እየረዳህን ስላለ ስለ ቸርነትህ ልጆችሽ ከእግዚአብሔር የተማሩ ይሆናሉ የልጆችሽም ሰላም ብዙ ነው ተፈቃል ጻፈው እግዚአብሔር ሆይ ጀምረን እስክንጨርስ ከኛ ጋር ስለነበርክ ስላስተማርከን ደግሞ እግዚአብሔር ሆይ በተማርነው ትምህርት ላይ ደግሞ ኖረንበት ለብዙዎች በረከት መሆን እንድንችል እንድትረዳ እግዚአብሔር ሆይ ሁሉ ለክብር ይሁን ስለ ባሪያ እግዚአብሔር ሆይ ስላስተረጎመችውም እንዲሁም ደግሞ ለመማራሃችን እግር ስር ቁጭ ላደረግነው ወንድሞች ሁሉ እግዚአብሔር ሆይ ምስጋና እናቀርብልሃለን ክብር በሰማይና በምድር ተቀርሎ አንተ ይሁን ስለ ሁሉ እናመሰግንሃለን በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሜን አሜን። በጣም ሲስተር ይቅርታ ራምኮሉ ስፒከሩን ዘግቼው ሚውት ስለነበረ ነው። ጌታ የሆነውን አድርጓል። ጌታ ይመስገን። ተባረኩ። አሜን አሜን አሜን። መልካም ሰም Thank you very much. Thank you, Thank you. Professor. Shabbat shalom. Shabbat shalom. Thank you. See you next week. Bye bye. Yes, bye bye. Bye.